ልቡ ደመደቻ የነገው ስጃ አይሽ ነገር ቪዲዮ ከፍቼ ሌላ ነገር እንዳይመጣ ተይ ያልኩሽ ነው። ተይ ነይ ውጭ ውጭሽ ልክፈተው። ነይ ውጭ ዜዶ ሂዳና ምረቱን ከፍተዋለሁ። ይኸው ከፍቼዋለሁ ቪዲዮ። ነይ ውጭ ውጭ። ይኸው ነይ ውጭ ውጭ። ነይ ውጭ ለምን ዝም አልሽ? ናሽና ነይ ውጭ። አዎ እንደዚህ ከናለሁ። እዚህ ከአሁንቺ ውጭ ከወጣሽ እኔ እገድሻለሁ። አዎ እዚህ ሆነሽ መፎከር የለም። ኖ ቪዲዮ ዜዶ ቪዲዮ እንዳትከፍቺ፣ ቪዲዮ እንዳትከፍቺ። ቪዲዮ ታይ በቃ። ወደ ቤት ሂጂ። ቤት ግቢና ፈታ እንላለን። ኧረ እዚህ ሀገር በስመ አብ። እኔ እኮ እዚህ ሀገር መኖር አልነበረብኝም። እኔ ህግ ያለበት ሀገር በቃ ዝም ብሎ እኔ አንድ ሰው ሲናገረኝ እልም ያረኩ መኖር ያለብኝ ልጅ እኮ ነው የነበርኩት። አጤን አዲሃ ሸረፈክ አዲሃ። እኔ እኮ ማርያምን ህግ የሌለበት ሀገር እየገደልኩ መኖር ያለብኝ ልጅ ነኝ። ታይ የምታወሪው ነገር ወቂ በእግዚአብሔር። ቤት ግቢና እኔ እንጫወት ምናምን። ለአንቺ ስልኮ ነው እንገባለን። ዜድ ሂጂ፣ ወደ ቤት ሂጂ እና እንጨፍራለን። እኔም እነሳለሁ። ማርያምን እንጨፍራለን። አብሬሽ ነው ዛሬ የምጨፍረው። የእናት የአማትሽ ነው ነቀዝ። እሺ እናሽን ጥንባታ የጥንብ ልጅ እዚህ ያላችሁ እንዳለ ማለት ማርያምን ይቅር በሉኝ። እግዚአብሔር ይቅርታ ስሚ፣ እግዚአብሔር ይቅርታ። እኔ ተሳስቼ ሳይሆን አሳሰዊ ነው። ይቅርታ አድርጉልኝ። ስሚ ይቅርታ ማርያም፣ ቤታ፣ ዲቡ እዚህ ያላችሁ ሁላችሁ ይቅርታ አድርጉልኝ። እመቤቴን እኔ ጭራሽ አላሰብኩትም። ይቅርታ አድርጉልኝ። በቃ ይቅርታ። እሺ ወደ ቤት ሂጂ። ሄዳለሁ። ወደ ቤት ሂጂ እና ነኛውን ሄዳለሁ። እሺ ማርያምን ሄዳለሁ። ውጪ በቃ ከቤት ውጪ። ኧረ እንደዚህ በቃ እስከሚሄድ እንደዚህ እላለሁ። እንደዚህ እላለሁ። ግን ይቅርታ ማርያምን ካስቀየምኳችሁ ይቅርታ። እኛ እኮ እያየን ነበረ። ዜድ እሷ ናት ነገር መታ የፈለገች። ችግር የለውም በቃ ኖ ችግር የለውም በቃ። እኔ ሁሌ በቃ ማርያምን እኔ በቃ እሷ ናት ነገር የፈለገች። ዜዶ ምንም እኮ አላረግሽም። በቃ እሺ ችግር የለውም በቃ ሂጂ ወደ ቤት። ልጅቱ እኮ ናት እኮ እግዚአብሔርን ነገር የፈለገቻት። የተረገመ ልጅ ከየት እንደደመጣችባት። ደህና እኮ እየተጫወትን እኮ እያወራን ነበረ። ዲቦራ በእናትሽ አታልቅሽ። አይደለም እግዚአብሔርን ጋይዝ እውነት ለመናገር ዜድ እግዚአብሔር ምስክር ጭራሽ እንትን አላለችም። ጭራሽ ላይ ይኸውልሽ ግልፍተኛ ናት ምናምን የሆነ በቃ ነገሮችን አታልፍም ምናምን። አይሽ እንደዚህ አይነት ባህሪ ደግሞ ኑሮሽ ጠጥተሽበት ከዛ ደግሞ ከሰው ጋር ቀን በቀን መጣላት ነው የሚሆነው። እንደዛ ሲሆን ገባሽ? ማታልፊ ከሆነ ነገሮች አሁን እኮ እሷ ስለ ህዊ ነው እያወራች ምናምን የነበረው። ልጅቷ መታ እኮ ነው የጮኸችባት። ገባሽ? ነገር ነው በእናትሽ። ማን እንትንሽ ማን ጥሩ እንደሆነ አታውቂም። ታሳዝነኛለሽ። በእናትሽ ከባድ ነው ሰው ሀገር ላይ በዛ ላይ። ዜድ ደግሞ ኃይለኛ ራሷ ናት ትቆጣጠረውም። ገባሽ? እንዴት ነው መጠጥ እየጠጣች ራሷን የምትቆጣጠረው? ሁላችንም እኮ ነው። እኔም ቦም በእሷ ቦታ አልቆጣጠርም። ራሱ መጠጥ አይደል? መጠጥ እኮ ይቀይርሻል ቤት። ኧረ አሁንም እስኪ ድምፅ ስጫት ከሚዩት አንሺ። ምን እያደረገኝ ነው? ዜድ ወደ ቤት የሄደች መንገድ ላይ መሰለች።
ድምጿን ታሰማ ነው ላኪላት። ዜድ ድምፅሽን አሰሚን። እኛም እንደሚደርሱባት እኔ ግን እንደተረዳው ታውቂያለሽ፣ እይታ ውስጥ ከገባሽ የሰው መውደድ ካለሽ ምናምን ሀበሻ በቃ ሰውን ለመጣል ለሚሯሯጠው የሚገርምሽ ነገር ማለት ነው ዜድ እንዲህ ብታረግ ሰው አይጠላት። እነሱማ እንዲጠሏት ነው አይጠሏትም። ልጅቷ የዋህ ናት፣ በአጠቃላይ የዋህ ናት። እኔ በጣም ነው እኔ እኮ ከዚህ ተናግራኝ ታውቃለች፣ ተነጋግረን እናውቃለን ምናምን። ግን በቃ እኔ ተመቸኛለች፣ የዋህ ናት። በቃ ይሆናላ የሆነ ሁሉ ነገሩ ፊት ለፊት ምኑ ሳቁም ደስታውም ሀዘኑ ምናምን ፊት ለፊት የሆነ ሰው ታውቂያለሽ። ዜድ እኮ አሁን ምንም የተደበቀ ነገር የላትም፣ ምንም ነገር ማለት ነው። እኛውን አንዳንድ ነገር አለ የምንደብቀው፣ የራሳችን የምንደብቀው ነገር አለ። እዚህ ሶሻል ሚዲያ ላይ ስንመጣ ማናረገውን ነገር እሷ እያደረገችው ነው የምታሳየው። ገባ ያ ነገሯ ነው በቃ ሁሉ ነገሯ እሱ ነው አልኩሽ እኮ። አሁን እኛ አሁን ወይ ስንጠጣው የሆነ ነገር ስናደርግ እኮ እንደበቃለን አይደለ? እሷ ግን በቃ ሁሉ ነገሯ ፊት ለፊት ነው። ሁሉም አሁን ህዝቡ ያውቃል ምን ዜድ ምን እንደምታደርግ ፈታ እንዴት እንደምትል ምናምን ሁሉም ያውቃል። የተደበቀች ምናምን ምንም የተደበቀ ነገር የላትም ሁሉ ነገሯ። እና የሆነ በጣም በቻሌንጆች ያለፈች ሴት ትመስለኛለች። ለምን እንደሆነ አላውቅም። ብዙ ቻሌንጅ ያለፈች ሰው ነው የምትመስለኝ። ትዕግስት ደግሞ ቤትንትን ብለት ትዕግስት እንዴት መጠጥ ጋር ትዕግስት አለ ነው እኮ ልጅቷ። እኔም አሁን ሁላችንም እኮ እንጠጣለን አይደለ? አሁን ዜዱ እዚህ ጋር አሁን እዚህ ጋር ላይቭ ላይ ሆና እንደዚህ ሰክራ ምናምን ጠጣች እንጂ ሁላችንም እኮ እንጠጣለን አይደለ? ግን ጠጥተን ሰክረሽ አስቢው፣ የትኛው ትዕግስት ነው ቤታ? እስቲ አንቺ በራስሽ ቦታ አስቢው ነው የምልሽ። እኔ ስሰክር ሲጀመር እኔ አይደለም ሌላ ሰው ማንንም ተሳፈጫለሽ። እኔ ስሰክር ማሬ ወቀጣ ነው የሚያምረኛል ጋር አልኩሽ እኮ ትሳፍጫለሽ። ማንም አሁን ቤታ መጥቶ አታክ ላይ ያደረገሽ ቢሞክር በኖርማል የምታልፊውን ሰው ከጠጣሽ ልትጣዩ ነው የምትሄጂው። በቃ ይሄ እኮ ኦቪየስ ነው፣ ምንም እንትን የለው። ኬት እንደመጣችባት ልጅቱ በኢየሱስ እኔ ቻካ ቻካ ነው የሚያምረኝ ጋይ ስጠጣ ነፋ ነፋ ብዬ ኧረ እናንተ ስቀልድ ነው ደግሞ ደግሞ ይህን ደግሞ ከእንትን ቆጥራቸው። አረ በማርያም ድምፅ እያሉ ነው። ዜዶ ምን እናርግሽ ጋይስ? ደግሞ ሰው አጠገባ የለም። እናድሽ ነው። እስቲ ሚውቷን እስኪ ትላኪላት ዲቦራ። እኔ ላት ዜዶ ድምፅሽን ኦኬ። እሺ ልደውልላት ቆይ። አታቆም የኔ ስልክ አሁን ነው አዲ ያረኳት። ዲቦራ ነው የምላይ ጻፍላ። ዜድ ነኝ ዲቦራ ነኝ። አንሽልኝ ቴክስት አድርጊላ። ቮይስሽን በምን ታዳምጠዋለች? ምናልባት ከላይ ስም ሲገባ ምን ተሻለ ጋይስ? ምን እናድርግ? የሚያውቅ ላይክ መደወል የሚችል ሰው አለ? ለእሷ የሚቀርባት ችግር ነው እኮ። እኔ ደጋሚ ኬታው ጋር ነው እንደውለት ማለት ከወልደ ጋር አለች። ማን ነው ደግሞ እዛ ሲጮ የነበረውና ሲጫጫ የነበረውን ኬት አውቀን ቁጥሩ እንደውለት ነው። ኬት አውቀን ጋይስ
መሲ ብርችስቶን ሼር አድርጉላትሽ። አንቺ ስልኳ ተሰብሮ እንዲያውም ማለት በናሽ ግራ ገባኝ እኮ ምን እንደሚል ስንታቋት ሰዎች ይባችሁ የምትሳደበውን ግን አውቅሻታል። ቤታ ማናት? ይኸውልሽ ዜድ ምን አለች መሰለሽ? እኔ ያቺ ጥርሷን አውልቄ የተጣለዋት ልጅ ተታርቂያት ቂም አልያዝኩባትም፣ ሂዊን ግን አረሳትም ምናምን ብላ ስትናገር እኮ ነው የጮሆቹ። ልጅቱ ያቺ ጥርሷ የተሰበረውና ካሳ የከፈለቻት እዛው አጠገቧ ነበረች። ምነው አፈላሽ ታዲያ? እሱ እያየችው እኮ አይደለም ግን እየዘጋችብኝ ነው። ቤታ እየዘጋችብኝ ነው። ስልኳን ይዞት እንደ እኔ ነው የመሲ ስልክ የመሲ ስልክ አለኝ።